ሰላም እንደምናመሻችሁ። ይህ የትኩስ መረጃ ቻናላችን ሲሆን ከሀገር ውስጥና ከሀገር ውጭ የሚገኙ የተለያዩ ዜናዎችን አጠናቅረን የምናቀርብበት ቻናላችን ነው። እኔ ፕሮግራሙን ማቀርብላችሁ ያስኛው ነኝ። እስከ ፕሮግራሙ ፍጻሜ አብራችሁ መቆይ ይሆናል። የዕለቱ ዋና ዋና ዜናዎች። ፑቲንና ዢ ለኢራን መሳሪያ እንደማይሸጡ ነግረውኛል አሉ ትራምፕ። የአውሮፓ ህብረት 5 ኢራናውያን ዳኞች ላይ ማዕቀብ ጣለ። እነዚህና የመሳሰሉ ተያያዥነት ያላችሁ ዜናዎችን እናቀርብላችኋለን። የመጀመሪያ ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቻይናው ፕሬዝዳንት ጂ ጂንፒንግ ለኢራን የጦር መሳሪያ ላለመሸጥ ቃል ገብተውልኛል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ትራምፕ በትሩዝ ሶሻል ሚዲያቸው ገጻቸው ላይ እንደገለጹት ከፕሬዝዳንት ጂ ጋር በቅርቡ ቤጂንግ ቻይና ስንገናኝ በማንኛውም ሁኔታ ለኢራን መሳሪያ እንደማይሸጡ ወይም እንደማይነግዱ ነግረውኛል ብለዋል። ይህም የቻይና መሳሪያ አምራች ተቋማትን የሚያካትት መሆኑን ገልጸዋል። ትራምፕ እንደተናገሩትም ፑቲንም በተመሳሳይ ቃል ገብተውልኛል ብለዋል። ከኢራን ጋር በተያያዘ ስማቸው በተደጋጋሚ የሚጠሩ ሀገራት እጃቸው አለበት ብዬ አላምንም ሲሉም ተናግረዋል። እጃቸው ቢኖርበትም አያዋጣቸውም ሲሉም አክለውበታል። የአውሮፓ ህብረት 5 ኢራናዊ ዳኞች ላይ ማዕቀብ ጣለ። የአውሮፓ ህብረት ምክር ቤት 5 ኢራናውያን ዳኞች ላይ ከከፍተኛ የሰብአዊ መብት ጥሰት ጋር በተያያዘ ማዕቀብ ዝርዝር ውስጥ ማካተቱን አስታውቋል። 5 የኢራን አብዮታዊ ፍርድ ቤት ዳኞች የፖለቲካ ተቃዋሚዎችና ውስን ተከታይ ያለው ሃይማኖት አባላት ላይ ከተላለፉ ውሳኔዎች ጋር በተያያዘ ነው ማዕቀብ የተጣለባቸውም ተብሏል። ከብሔራዊ ደህንነት ጋር የተያያዘ ግልጽ ያልሆነ ክስ እንዲሁም የሃይማኖት ክስ ማቅረባቸውን የአውሮፓ ህብረት ምክር ቤት አስታውቋል። ከተከሳሾቹ መካከል የኖቤል ሰላም ተሸላሚ ናርገስ መሐመዲን ትገኝበታለች። የኢራን አብዮታዊ ፍርድ ቤቶች የፖለቲካ ተቃዋሚዎችና የሰብአዊ መብት ተሟጋቾች ላይ የሞት፣ የረጅም ጊዜ እስራት፣ የድብደባና የገንዘብ ቅጣት መጣላቸውንም ተመልክቷል። የአውሮፓ ምክር ቤት የኢራናዊ ኮምፒውተር ምህንድስና ባለሙያና መረጃ ሰርሳሪ ኒማ ሳሌህ ላይ ማዕቀብ ጥሏል። በኢራን የዲጂታል ደህንነት ቡድን ከሀገሪቱ ፖሊስና እስላማዊ አብዮታዊ ዘብ ጋር በመስራት ተቃዋሚዎችና የለውጥ አቀንቃኞች ላይ የበይነ መረብ ጥቃት ያደርሳልም ተብሏል። ኔታንያሁና ትራምፕ የፊታችን ማክሰኞ በዋይት ሃውስ እንደሚወያዩ ተገለጸ። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ቤንጃሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር የፊታችን ማክሰኞ በዋይት ሃውስ እንደሚገናኙ አስታወቀ። ኔታንያሁና ትራምፕ እንደሚወያዩ ይፋ የተደረገው ከኢራን ጦርነት ጋር በተያያዘ የሁለቱ መሪዎች ግንኙነት በሻከረበት ወቅት ነው። የኔታንያሁ ጽህፈት ቤት ባወጣው መግለጫ በዚህ ጉዞ ማክሰኞ ዕለት ጠቅላይ ሚኒስትር በዋይት ሃውስ ከፕሬዝዳንት ትራምፕ ጋር ይገናኛሉ። የእስራኤል ወዳጅ የነበሩት የሴናተር ሊንዝ ግርሃምንም የቀብር ስነስርዓት ይታደማሉ ተብሏል። ጠቅላይ ሚኒስትር ኔታንያሁ ወደ ዋሽንግተን ጉዟቸውንም የሚጀምሩት ሰኞ እንደሆነ ተገልጿል። በዌስት ባንክ በተከፈተ ተኩስ 4 ፍልስጤማውያንና 2 እስራኤላውያን ተገደሉ። በወረራ ስለሚገኘው ዌስት ባንክ በተከፈተ ተኩስ ምክንያት ቢያንስ 4 ፍልስጤማውያንና 2 እስራኤላውያን መገደላቸው ተገለጸ። ባለፉት ወራት ውስጥ ከተፈጠሩ ክስተቶች የከፋ ነውም ተብሏል። ታል በሚባለው መንደር ስለተከሰተው ግልጽ እርስ በርስ የሚቃረኑ መረጃዎችም እየወጡ መሆኑን ቢቢሲ ተናግሯል። ቢቢሲ ያናገራቸው ፍልስጤማውያን እንዳሉት አይሁዳውያን ሰፋሪዎች ጥቃት ሲያደርሱባቸው ነዋሪዎች ጣልቃ ገብተዋል ተብሏል። የዓይን እማኞች እንዳሉ በዚህ ወቅት ወታደሮች በቦታው ደርሰው መተኮስ ጀምረዋል ብለዋል። የእስራኤል ጦር እንደሚለው ተራራ የሚወጡ ሰዎች ጥቃት እንደተሰነዘረባቸውም ሪፖርት ደርሶናል ብለዋል። አሸባሪዎች የደህንነት ጠባቂ መሳሪያ ቀምተውም ገድለዋል ብለዋል። ሌላ ወታደር መገደሉ ቢገለጽ ዝርዝር መረጃ ግን አልወጣም። ፍልስጤማውያኑ ማን እንደገደላቸው የእስራኤል ጦርም አልተናገረም። የጋዛ ጦር ከተጀመረ ወዲህ በዌስት ባንክ ፍልስጤማውያን ላይ በሰፋሪዎች ላይ የሚደርሰው ጥቃት ተባብሶ ጨምሯል ብሏል። አህመድ ዘይን የተባለ የዓይን እማኝ ለቢቢሲ እንደገለጸው ዛሬ ማለዳ በፍልስጤማውያን መኖሪያ ላይ ጥቃት ሲያደርሱ የነበሩ 30 ሰፋሪዎችን የታል መንደር ነዋሪዎች ተጋፍተዋል ብሏል። የእስራኤል ወታደሮችም ባሉበት ግጭቱ መነሳቱን ተናግሯል። የተባበሩት መንግስታት ድርጅት መርከበኞች ከሆርሙዝ ወሽመጥ የሚወጡበት መንገድ እንዲፈጠር ጠየቀ። ከሆርሙዝ ወሽመጥ አካባቢ መውጣት ያልቻሉ ወደ 6000 የሚጠጉ መርከበኞች መውጫ መንገድ ሊመቻችላቸው እንደሚገባ የተባበሩት መንግስታት ድርጅት አሳሰበ። በመካከለኛው ምስራቅ ጦርነት ተሳታፊ የሆኑ አካላት መርከበኞቹ ከሆርሙዝ ወሽመጥ እንዲወጡ ተገቢውን ትብብር ማድረግ እንዳለባቸውም አሳስቧል። የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በሺዎች የሚቆጠሩ መርከበኞች ከፍተኛ ሰብአዊና የሰብአዊ መብት ቀውስ እንደገጠማቸው ገልጸዋል። አፋጣኝ እርምጃ መወሰድ እንዳለበትም አሳስበዋል። ኢራንና አሜሪካ ዳግመኛ ወደ ግጭት ከመመለሳቸው በፊት የተባበሩት መንግስታት የማይታረም ተቋም 6000 መርከበኞች በመቶዎች የሚቆጠሩ መርከቦች ውስጥ ሳሉ ከሆርሙዝ ወሽመጥ መውጣት እንዳልቻሉም ይፋ አድርጓል። እነዚህ መርከበኞች እስካሁን ድረስ ከቀጠናው ማስወጣትም አልተቻለም ብሎ ገልጿል። አሜሪካ በርካታ ሀገራቶች ላይ አዲስ ታሪፍ ጣለች። ባለፈው ዓመት ወደ ስልጣን ከመጡ ወዲህ በድጋሚ የንግድ ጦርነት ያቀሳሰሩት
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ60 ሀገሪቱ የንግድ አጋር ላይ ታሪፍ ጣሉ። አዲሱ ዙር እርምጃ የተካተቱት ዩናይትድ ኪንግደም፣ ቻይና እና የአውሮፓ ህብረትን ጨምሮ በካርታ ላይ ያሉ በርካታ ሀገራቶች ወደ አሜሪካ በሚልኳቸው ምርቶች ላይ ከ10 እስከ 12.5 በመቶ የሚደርስ ቀረጥ ይጠብቋቸዋል ተብሏል። ወደ አሜሪካ የሚገቡ ምርቶች በሙሉ በሚባል ደረጃም ታሪፍ ተጥሎባቸዋል። ይህ ታሪፍ ከዚህ ቀደም ትራምፕ የጣሉትና ተፈጻሚነቱ ዛሬ አርብ የሚያበቃው ተመሳሳይ ቀረጥ ውሳኔን የሚተካ ነው ተብሏል። ትራምፕ ይህንን መረጃ የወሰዱት እነዚህ ቁልፍ የኢኮኖሚ አጋሮች የጉልበት ብዝበዛን ለማስቀረት አልቻሉም በሚል ነው። አሜሪካዊቷ የኢኮኖሚ ባለሙያ ካሮሊን ፍሬውንዲንግ ግን እርምጃው የቀረበው ክስ ትራምፕ ታሪፎቹን ለመጣል የሚያስችል ህጋዊ ምክንያት ለመፈለግ ሲሉ ያቀረቡት እንጂ ለግዳጅ ሰራተኝነት ሲባል የተወሰደ አይደለም ብለዋል። የአሜሪካ ጠቅላይ ፍርድ ቤት በተያያዘው የአውሮፓውያኑ 2026 ዓ.ም መጀመሪያ ባስተላለፈው ውሳኔ ከዚህ ቀደም የአደጋ ጊዜ አዋጅን በመጠቀም በዓለም አቀፍ ደረጃ የተጣለው ታሪፍ ህገወጥ እንደሆነ ገልጾ ነበር። ዋይት ሀውስ ባለፈው ወር የጉልበት ብዝበዛን ለማስቆም በቂ ስራ አልተከናወነም የሚል ስጋት በማንሳት ከ10 እስከ 12.5 በመቶ ቀረጥ እንዲጣል ሀሳብ አቅርቦም ነበር። የአሜሪካ ንግድ መስሪያ ቤት ተወካይ ጄሚሰን ግሪል የዛሬው እርምጃ የሰብአዊ መብት ጥሰትና አሳሳች የንግድ ልምምድ ላይ የሚታዩን ችግር ለማስተማር እንደሚጀምር ተናግረዋል። በዚህ ምክንያት በሁሉም ቦታ የሚገኙ ሰራተኞችን ደህንነት ያሻሽላልም ብሏል። አዲሱ ቀረጥ በ60 የአሜሪካ የንግድ ሀገራት ላይ የሚጣል ሲሆን የእነዚህ አጋራት ወደ አሜሪካ ከሚገባው ምርት ውስጥ 99 በመቶ የሚሸፍን ይሆናል። በሰሜናዊ ኢራቅ በሚገኘው የአሜሪካ ጦር ሰፈር በርካታ ፍንዳታዎች ተሰሙ። የአሜሪካ ጦር በኢራን ለ13ኛ ሌሊት የፈጸመውን ድብደባ ማጠናቀቁን ካስታወቀ በኋላ በሰሜናዊ ኢራቅ የሚገኝ የአሜሪካ ጦር ሰፈር ተከታታይ ፍንዳታዎችን ማሰማታቸውን ኤፒ ዘገበ። የኦሺየቲን ፕሬስ ጋዜጠኛ አርብ ማለዳ ከኢራቅ የከፊል ራስ ገዝ ግዛት በሆነው የኩርዶች ዋና ከተማ ኤርቢል አቅራቢያ 7 ፍንዳታዎች መሰማቱን ዘግቧል። በተጨማሪም ከጦር ሰፈሩ አቅራቢያ የሚገኝ የአውሮፕላን ማረፊያ አቅራቢያ ወይም ውስጥ 4 ጭሶችን በመመልከቱ የሆነውን ዘግበዋል። የአሜሪካና ኢራን ጦርነት ዳግመኛ ካገረሸ በኋላ ቴሄራን በሆርሙዝ ወሽመጥ ላይ እና በባህረ ሰላጤው ሀገራት ላይ የምትፈጽመው ጥቃት ቀጥላለች። የኢራን አጋር የሆኑት ሁቲዎች በዚህ ሳምንት በቀይ ባህር ላይ በሚቀዝፉ 2 የሳውዲ መርከቦች ላይ ጥቃት መፈጸማቸውን በግልጽ ቀጠናው እንደ አማራጭ የሚተላለፍበት የባህር መስመር ላይ አደጋ ደቅነዋል። የኢራን ጤና ሚኒስቴር ዳግመኛ ጦርነቱ ካገረሸ በኋላ 55 ሰዎች መገደላቸውንና ከ600 በላይ መጎዳታቸውን ይፋ አድርጓል። በመካከለኛው ምስራቅ እየተካሄደ የሚገኘው ይህ ጦርነት በኢራን እንዲሁም በመላው ዓለም ምጣኔ ሀብት ላይ ከፍተኛ ጉዳት አድርሷል። አሜሪካ ኢራንን ስትደበድብ ቴሄራን በቀጠናው የሚገኙ በርካታ የአሜሪካ ጦር ሰፈሮች ኢላማ አድርጋለች። ኢራን ለሁቲዎች ወታደራዊ አዛዦችንና ሚሳኤል ቁሳቁሶችን መላኳን ሮይተርስ ዘገበ። ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎች እንዲሁም ከሚሳኤልና ድሮን ጋር የተያያዙ ቁሳቁሶችን ወደ የመን መላኳን ምንጮች ጠቅሶ ሮይተርስ ዘገበ። ቴህራን ይህን እርምጃ የወሰደችው በየመን የሚገኙ አጋሮቿ ሁቲዎች በቀይ ባህር ላይ የሚያደርጉት የመርከብ ጉዞዎች ላይ አደጋ እንዲጥሉ በማለት እንደሆነ ምንጮቹ ጠቅሰዋል። በጉዳይ ላይ መረጃ ያላቸው 4 ምንጮች እንዲሁም የየመን ማስታወቂያ ሚኒስቴር እና የቀጣይ ደህንነት ተንታኝ ኢራን ወደ የመን ወታደራዊ ቁሳቁሶችን ያጓጓዘችው እንደ አውሮፓውያን አቆጣጠር ሐምሌ 13 ነው ሲሉ ለሮይተርስ ተናግረዋል። ለደህንነታቸው በሚል ስማቸው እንዳይጠቀስ ጠየቁ። 2 የኢራን ምንጮች የአብዮታዊ ዘብ አዛዦች ቁጥር ከ10 እስከ 21 የሚደርስ መሆኑ ለሮይተርስ ተናግረዋል። ከእነዚህም መካከል ከፍተኛ አዛዦች እንደሚገኙበት ገልጸዋል። ከኢራን የተነሳው አውሮፕላን በሁቲዎች ቁጥጥር ስር ወደሚገኘው ሰንዓ በረሃ ቢያደርግ አውሮፕላን ማረፊያው በሳውዲ ጥቃት ከደረሰበት በኋላ ግን ወደ ቀይ ባህር ወደብ ከተማዋ ወዴዳህ ማምራቱን ዘገባው ያመለክታል። አንድ ምንጭ የአብዮታዊ ዘብ አዛዦችን ወደዚያ የተጓዙት ሁቲዎች ዘመቻዎችን ለመደገፍ እንዲሁም በአዲስ የሚሳኤል ስርዓት ላይ ስልጠና ለመስጠት ነው ብሏል። በተጨማሪም ኢራን የሁቲ እንቅስቃሴ ለመደገፍ የአውሮፕላኑ ወርቅ መላኳን ተጠቅሷል። ቴህራን በተደጋጋሚ በየመን የሚንቀሳቀሱት ሁቲዎች የሚሳኤል አቅም ለመገንባት ምንም አይነት ድጋፍ እንዳላደረገች በመግለጽ ስታስተባብል ቆይታለች። የኢራን መንግስት በጉዳዩ ላይ ምላሽ እንዲሰጥ ሮይተርስ ያደረገው ጥረት ለጊዜው አልተሳካም። አውሮፕላኑ ውስጥ እንደነበረው የተናገሩት የሁቲ የሚዲያ ኃላፊ አብደራህማን አልአህሚኖ ኢራን ወደ የመን ወታደራዊ ባለሙያዎችን ልካለች የሚለው ክስ ውሸትና ፈጠራ ሲሉ የገለጹ ሲሆን በአውሮፕላኑ ውስጥ የነበሩት ሁሉም ተሳፋሪዎች ሲቪሎች እንደነበሩ ተገልጸዋል። ሁቲዎች ከዚህ ቀደም የኢራን ተቀጽላ መሆናቸውን ያስተባበሉ ሲሆን የራሳቸው የጦር መሳሪያዎችም እንደሚያመርቱ ገልጸዋል። በየመን የሚንቀሳቀሰው ሁቲ ሳውዲ አረቢያ አድርሷለች ባለው የሐምሌ 13 የሰንዓ አውሮፕላን ማረፊያ ድብደባ ምላሽ ለመስጠት ሳውዲ ላይ የባህር ላይ እገዳ መጣሉን ሰኞ ዕለት አስታውቀዋል። በሳውዲ መንግስት የሚደገፈው የየመን መንግስት የማስታወቂያ ሚኒስትር ሙዓመር አልአሪያኒ በበኩላቸው የኢራን አብዮታዊ ዘብ አዛዦችና መሳሪያዎች ወደ የመን ማምጣታቸውን ለሮይተርስ በስልክ በሰጡት ቃለ መጠይቅ ምልልስ ላይ አረጋግጠዋል።
ተልእኮቹ የሚሊሻዊ ወታደራዊ አቅም ማጠናከርና በቀይ ባህርና በባበል መንደብ የባህር መስመር ላይ ያለውን ዓለም አቀፍ መተላለፊያ ደህንነት አደጋ ላይ እንዲጥሉ ማዘጋጀት ነው ብለዋል። ስላዳመጣችሁ እናመሰግናለን። ይህ የዕለታዊ ጥንቅራችን ነበር። በሌሎች ጥንቅሮች በሌላ ሰዓት የምንገናኝ ይሆናል። መልካም ቀን።